ምዕራፍ 6 ከዚህ በኋላ ኢየሱስ ጥብርያዶስ የተባለውን የገሊላ ባህር ተሻግሮ ራቅ ወዳለው የባህሩ ዳርቻ ሄደ። ብዙ ሰዎችም በሽተኞችን በመፈወስ ያደረጋቸውን ተአምራዊ ምልክቶች ስላዩ ተከተሉት። ከዚያም ኢየሱስ ወደ ተራራ ወጥቶ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ የፋሲካ በዓልም ተቃርቦ ነበር። ኢየሱስም ቀና ብሎ ሲመለከት ብዙ ሕዝብ ወደ እርሱ ሲመጣ አየ። ፊልጶስንም እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለው። ይህን የጠየቀው ሊፈትነው እንጂ ራሱ ሊያደርግ ያሰበውን ያውቅ ነበር። ፊልጶስም እያንዳንዱ ሰው ትንሽ ትንሽ እንዲቃመስ ለማድረግ የ200 ዲናር እንጀራ እንኳ አይበቃም ሲል መለሰ። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስም እንዲህ አለ፣ 5 ትንንሽ የገብስ እንጀራና 2 ትንንሽ ዓሣ የያዘ አንድ ልጅ እዚህ አለ። ይህ ግን ለዚህ ሁሉ ሕዝብ እንዴት ይዳረሳል? ኢየሱስም ሰዎቹ እንዲቀመጡ አድርጉ አለ። በዚያ ቦታ ብዙ ሳር ነበረ። 5000 ያህል ወንዶችም ተቀመጡ። ኢየሱስ 5ቱን እንጀራ አንስቶ አመሰገነ፣ ለተቀመጡትም የሚፈልጉትን ያህል አደለ፣ ዓሣውንም እንዲሁ። ሁሉም በልተው ከጠገቡ በኋላ ደቀ መዛሙርቱን ከተረፈው ቁርስራሽ ምንም እንዳይባክን ሰብስቡ አላቸው። እነርሱም ከተበላው 5 የገብስ እንጀራ የተረፈውን ቁርስራሽ ሰብስበው 12 መሶብ ሞሉ። ሰዎቹም ኢየሱስ ያደረገውን ታምራዊ ምልክት ካዩ በኋላ ወደ ዓለም የሚመጣው ነቢይ በእርግጥ ይህ ነው አሉ። ኢየሱስም ሰዎቹ መጥተው በግድ ሊያነግሱት እንዳሰቡ አውቆ እንደገና ብቻውን ወደ ተራራ ገለል አለ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በጀልባውም ተሳፍረው ወደ ቅፍርናሆም ለመሻገር ተነሱ። ጊዜው መሽቶ ነበር። ኢየሱስም ወደ እነርሱ ገና አልመጣም ነበር። ኃይለኛ ንፋስ ይነፍስ ስለነበር ባህሩ ተናወጠ። 5 ወይም 6 ኪሎ ሜትር ያህል እንደቀዘፉ ኢየሱስ በውሃ ላይ እየተራመደ ወደ ጀልባዋ ሲመጣ አይተው ደነገጡ። እርሱ ግን እኔ ነኝ አትፍሩ አላቸው። እነርሱም እንዲሳፈር ፈለጉ። ጀልባዋም ወዲያውኑ ወደሚሄዱበት ዳርቻ ደረሰች። በማግስቱ በባህሩ ማዶ የቀሩት ሰዎች በዚያ አንዲት ጀልባ ብቻ እንደቀረች ተረዱ። ኢየሱስ እንዳልተሳፈረና ደቀ መዛሙርቱ ብቻቸውን እንደሄዱም አወቁ። ከዚያም በኋላ ሌሎች ጀልባዎች ከጥብርያዶስ ሕዝቡ ጌታ የባረከውን እንጀራ ወደ በላበት ስፍራ መጡ። ሰዎቹ ኢየሱስ ወይም ደቀ መዛሙርቱ በዚያ አለመኖራቸውን እንዳወቁ ኢየሱስን ፍለጋ በጀልባዎቹ ወደ ቅፍርናሆም ሄዱ። ከባህሩ ማዶ ባገኙትም ጊዜ ረቢ መቼ ወደዚህ መጣህ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክቶችን ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማኅተሙን በእርሱ ላይ አትሟልና። እነርሱም ታዲያ የእግዚአብሔርን ሥራ ለመሥራት ምን ማድረግ አለብን አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ሥራ ነው ሲል መለሰላቸው። ስለዚህ እንዲህ ብለው ጠየቁት፣ አይተን እንድናምንህ ምን ታምራዊ ምልክት ታደርጋለህ? ምንስ ትሠራለህ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛውን እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው። የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። እነርሱም ጌታ እንግዲያውስ ይህን እንጀራ ሁል ጊዜ ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብ፣ በእኔም የሚያምን ፈጽሞ አይጠማ። ነገር ግን እንደነገርኳችሁ አይታችሁኝም እንኳ አታምኑ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውንም ከቶ ወደ ውጭ አላውጣውም። ከሰማይ የወረድኩት የራሴን ፈቃድ ለማድረግ ሳይሆን
የላከኝን የእርሱን ፈቃድ ለመፈጸም ነውና። የላከኝም ፈቃድ ከሰጠኝ ሁሉ አንድ እንኳ ሳይጠፋብኝ በመጨረሻው ቀን እንዳስነሳ ነው። የአባቴ ፈቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። እኔም በመጨረሻው ቀን አስነሳዋለሁ። አይሁድም ከሰማይ የወረደ እንጀራ እኔ ነኝ በማለቱ ያጉረመርሙበት ጀመር። ደግሞም ይህ አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? ታዲያ አሁን እንዴት ከሰማይ ወረድኩ ይላል አሉ። ኢየሱስም መልሶ እንዲህ አላቸው፣ እርስ በርሳችሁ አታጉረምርሙ። የላከኝ አብ ካልሳበው በቀር ማንም ወደ እኔ መምጣት አይችልም። እኔም በመጨረሻው ቀን አስነሳዋለሁ። በነቢያትም ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። አብን የሚሰማና ከእርሱም የሚማር ሁሉ ወደ እኔ ይመጣል። ከእግዚአብሔር ዘንድ ከሆነው በቀር አብን ያየ ማንም የለም። አብን ያየው እርሱ ብቻ ነው። እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ይሁን እንጂ ሞቱ። ነገር ግን ሰው እንዳይሞት ይበላው ዘንድ ከሰማይ የሚወርድ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይህም እንጀራ ለዓለም ሕይወት እንዲሆን የተሰጠው ሥጋዬ ነው። አይሁድም እንበላ ዘንድ ይህ ሰው ሥጋውን እንዴት ሊሰጠን ይችላል እያሉ እርስ በርሳቸው አጥብቀው ይከራከሩ ጀመር። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁና ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ ምግብ ደሜም እውነተኛ መጠጥ ነውና፣ ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከእርሱ የተነሳ በሕይወት እንደምኖር የሚበላኝም እንዲሁ ከእኔ የተነሳ በሕይወት ይኖራል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በሉ ሞቱም። ይህን እንጀራ የሚበላ ግን ለዘላለም ይኖራል። ይህን የተናገረው በቅፍርናሆም በምኵራብ እያስተማረ ሳለ ነበር። ከደቀ መዛሙርቱ ብዙዎች ይህን ሲሰሙ ይህ የሚያስጨንቅ ቃል ነው፣ ማንስ ሊቀበለው ይችላል አሉ። ደቀ መዛሙርቱም በዚህ ነገር ማጉረምረማቸውን ኢየሱስ በገዛ ራሱ ተረድቶ እንዲህ አላቸው፣ ይህ እንቅፋት ይሆንባችኋልን? ታዲያ የሰው ልጅ ቀድሞ ወደ ነበረበት ሲወጣ ብታዩ ምን ልትሉ ነው? መንፈስ ሕይወትን ይሰጣል፣ ሥጋ ግን ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስም ሕይወትም ነው። ይሁን እንጂ ከእናንተ የማያምኑ አንዳንዶች አሉ። ይህም ኢየሱስ እነማን እንዳላመኑና ማን አሳልፎ እንደሚሰጠው ቀድሞውኑ ያውቅ ስለነበር ነው። ቀጥሎም ከአብ ካልተሰጠው በቀር ማንም ወደ እኔ ሊመጣ አይችልም ያልኳችሁ ለዚህ ነው አለ። ከዚህም በኋላ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ከዚያም ወዲያ አልተከተሉት። ኢየሱስም 12ቱን እናንተም ደግሞ መሄድ ትፈልጋላችሁ አላቸው። ስምዖን ጴጥሮስም እንዲህ ሲል መለሰለት፣ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። አንተ አንድያ የእግዚአብሔር ቅዱስ እንደሆንክ አምነናል አውቀናልም። ኢየሱስም መልሶ 12ታችሁንም የመረጥኳችሁ እኔ አይደለሁምን? ነገር ግን ከእናንተ አንዱ ዲያብሎስ ነው አላቸው። የአስቆሮቱ የስምዖን ልጅ ይሁዳ ከ12ቱ አንዱ ቢሆንም ኋላ አሳልፎ ስለሚሰጠው ስለ እርሱ መናገሩ ነበር።